ዶክተር ዳበሳ ሞሳ እባላለሁ። አንደኛ እና ሁለተኛ ዲግሪዬን እዚሁ በጅማ ዩኒቨርሲቲ የተከታተልኩ ሲሆን ሶስተኛ ዲግሪዬን ልዩ የጋስትሮኢንቴስቲናል ሰርጀሪ ሰብ ስፔሻሊስት ቤልጅየም ጌንት ዩኒቨርሲቲ ኦፍ ቤልጅየም ነው ጨርሼ የመጣሁት። ውስብስብ ነው ተብሎ ከሚታሰቡት እንደ ኮምፕሌክስ ፔሪያናል ፊስቱላ በፊት እስከ ውጭ ሀገር ሪፈር የሚፈልጉትን ጭምር በጅማ ዩኒቨርሲቲ ሜዲካል ሴንተር አገልግሎቱን እየሰጠን እንገኛለን። ምናልባት ከዚህ በፊት እንደ ሀገር አይነክ የተባሉትን ከባባድ የፊት አካባቢ ችግሮች ሆርሲሾ ፊስቱላ የምንለው ምናልባት በፊት አንድ ሰው ይህ በሽታ ከተያዘ በቃ ተስፋ የለም የሚባልበት፣ አንዳንድ የሱፕራሊቬተር ፊስቱላ ይባላል። ለባለሙያዎች ይገባል በደንብ። ይሄንም ከተያዘ በዚህ በፊት ሕክምና የለውም እንላለን። እነዚህን ጭምር ፊስቱላ አይነቶቹን ኮምፕሌክስ ፊስቱላ ኬር በሀገር ደረጃ የምንሰጥበት ነው። ስለዚህ ይሄኛው ፔጅ ለባለሙያም በጣም ጠቃሚ ነው ብዬ አምናለሁ። ብዙ ሰዎች የሚሰቃዩበትና ከዚህ በፊት አዌርነስ ስላልነበረ ቀላል የሆኑት የፊት አካባቢ ችግሮች ኪንታሮት፣ ሲንቲቃት የምንለው ነገሮች በሞደርን ሕክምና 100% ማዳን እንደሚችል ሙሉ መረጃውን እዚህ ፔጅ ታገኛለሁ። እነዚህ ትላልቅ የሆኑት ኪንታሮቶች ምናልባት አንዳንድ ይሰራል ወይ የሚያስብሉ ሁላ ቀጥታ ላይ ቪዲዮን የሚያገኙበት ይሆናል። ስለዚህ ይሄኛውን ረጃጅም የሆኑትን ቪዲዮዎች ሙሉ መረጃ የያዙትን እንደ ቲክቶኩ አጠር ያለ ሳይሆን ሙሉ መረጃ የያዘውን ያገኙበታል ብዬ ስለገመትኩኝ ነው ይሄኛውንም ዩቲዩብ ቻናሌን የጀመርኩበት።